ጣልሙድ ንጉስ ፋና ከብዙ ዓመታት በፊት በአንዲት ውብ ሀገር በሰላምና በፍቅር ይኖሩ የነበሩ ህዝቦች ነበሩ። ለዚህ ሁሉ ሰላም ምክንያት ደግሞ ንጉስ ፋና የሚባል ደግ ንጉስ ነበር። ንጉስ ፋና ገና በወጣትነቱ የነገሰ ቢሆንም በጣም አዋቂና አስተዋይ ነበር። ቁመቱ ረዘም ያለ በጣም መልከ መልካም ነበር። ንጉሱ በቤተ መንግስቱ ተቀምጦ ትዕዛዝ ማስተላለፍ ብቻ ሳይሆን ራሱ ወደ ገበያ ወጥቶ የህዝቡን ኑሮ የሚመለከት ትሁት መሪ ነበር። በሳምንት አንድ ቀን በቤተ መንግስቱ ቅጥር ግቢ ውስጥ ትልቅ ድግስ ያዘጋጃል። ንጉሱ በዚያ ድግስ ላይ በሀገሪቱ ከሚገኙ አቅመ ደካሞች ጋር አብሮ ይበላል። ከልጆች ጋር መሬት ላይ ተቀምጦ ይጫወታል። ልጆቹ ደግሞ በንጉሱ ትከሻ ላይ እየወጡ ይንጠለጠላሉ። እሱም በጣም ደስተኛ ስለሆነ ከተሰበሰቡት ልጆች ጋር ይስቃል፣ ይጫወታል። ከልጆቹ መሃል አንዱ ልጅ ንጉስ ሆይ ስታድግ ምን መሆን ትፈልጋለህ ብሎ ሲጠይቀው ንጉሱም እየሳቀ ሳድግ ያንተን ያህል ደስተኛ መሆን ፈልጋለሁ ብሎ ይመልስለታል። ይህ ንጉስ ለሀገሩ ልዩ ፍቅር ስላለው ሁሉም ሰው በንጉሱ ጥበቃ ስር በሰላም ይተኛል፣ ደግሞም ያለምንም ስጋት ይነቃል። ይሁን እንጂ አንድ ቀን ያልጠበቁት ነገር ተከሰተ። ከሀገሪቱ በስተሰሜን በኩል የሚገኝ የሌላ ሀገር ንጉስ የንጉስ ፋናን ሀገር ለምለም መሬት ወርቅ ተመኘ። አንድ ምሽት ሁሉም ሰው ተኝቶ ሳለ ድንገት በጠላት ተወረረች። ከዛም የንጉሱ አገልጋዮች በሀገሪቱ በሙሉ ሀገራችን ተወረረች እያሉ መጮህ ጀመሩ። ንጉስ ፋና ወዲያውኑ የጦር ልብሱን ለበሰ። ወታደሮቼ አለ በጎርናና ድምፁ፣ በሉ ተከተሉ፣ ሀገራችን ከጠላት እጅ እናድናት ብሎ በፈረሱ ወደ ጦርነቱ ቦታ ጋለበ። ውጊያው የተካሄደው በአንድ ትልቅ ጫካ ውስጥ ነበር። ዛፎቹ ጥቅጥቅ ያሉና ጨለማ ስለነበሩ ጠላትን መለየት ይከብድ ነበር። ንጉሱ ግን ወደፊት እያለ ሰራዊቱን ይመራ ነበር። በጦርነቱ መሃል ጠላቶች ንጉሱን ለይተው አጠቁት። በግራ በኩል የተወረወረው አንድ መርዛማ ጦር ንጉሱ ግራ አይኑ ላይ መታው። ንጉሱ በዚህ ምክንያት አንድ አይኑን ቢያጣም ሀገሩን ከጠላት ለማስመለጥ ሲል መዋጋቱን አልተወም ነበር። ወታደሮቹን አይዟችሁ እኔ ደህና ነኝ እያለ መዋጋቱን ቀጠለ። ነገር ግን ከጥቂት ሰዓታት በኋላ ሌላ ጠላት መጥቶ የቀኝ እግሩን ስለመታው ንጉሱ ከፈረሱ ላይ ወደቀ። ወታደሮቹ ንጉሱን ለማዳን ተረባረቡ። በዚያች ቅጽበት ንጉሱ በደረሰበት ስቃይ ራሱን ሳተ። ሆኖም የሱ መውደቅ ለሰራዊቱ ትልቅ ወኔ ሆነ። ንጉሳችን ስለኛ ወደቀ ብለው በቁጭት ተዋጉና ጠላትን በሙሉ አሸነፉና ጦርነቱ ተጠናቀቀ። ከዚያም የንጉስ ፋና ሀገር ነፃ ስለወጣች ህዝቡ ደስታቸውን እየገለጹ ወደ አደባባዩ ወጡ። ነገር ግን ንጉሱ እግሩ ስለተጎዳ ወታደሮቹ ተሸክመው ሲያመጡት ህዝቡ ባየ ጊዜ ደስታው ወደ ሐዘን ተቀየረ። ንጉሱ ግራ አይኑን አጥቷል። የቀኝ እግሩን በጣም ከመጎዳቱ የተነሳ ሐኪሞቹ ሊያድኑት አልቻሉም። ህይወቱን ለማዳን ሲሉ የቀኝ እግሩን መቁረጥ ነበረባቸው። ንጉስ ፋና ከሳምንታት በኋላ ከእንቅልፍ ሲነቃ ራሱን ባልተለመደ ሁኔታ አገኘው። በአንድ አይኑ ብቻ ሲመለከት ዓለሙ ጋደል ያለች መሰለችው። ለመቆም ሲሞክር ደግሞ ቀኝ እግሩ የለም። ጀግናውና መልከ መልካም ንጉስ አሁን አካል ጉዳተኛ መሆኑን አወቀ። ከዚያ ቀን ጀምሮ የንጉሱ ባህሪ ተቀየረ። ድሮ ሁልጊዜ ፈገግ የሚለው ንጉስ አሁን ፊቱ እንደተኮሳተረ ነው። መስተዋት ውስጥ የሚያየው መልኩን ስላልወደደው መላው ሀገሪቱ ላይ ያሉ መስተዋቶች ከየሰው ቤቱ እንዲሰበር አዘዘ። ከዚያም ለአገልጋዮቹ እኔን አይታችሁ እንድታዝኑልኝ አልፈልግም በማለት ራሱን አገለለ። ከዚያም በቤተ መንግስቱ ግቢ ውስጥ የሚጫወቱ ልጆች ድምጽ እንዲጠፋ አዘዘ። ከዚያ ጊዜ ጀምሮ በቤተ መንግስቱ ውስጥ ልጆች አልታዩም። ንጉሱ በራሱ ላይ ያለው መተማመን ስለጠፋ ህዝቡ ሲያየኝ ይሄ ምስኪን ንጉስ እያለ በውስጡ ይሳለቅብኛል፣
ብሎ ማሰብ ጀመረ። ይህ የሐሰት ጥርጣሬ በልቡ ውስጥ አድጎ ንጉሱን ጨካኝና ተቆጪ ያደረገው። ታማኝ አማካሪዎቹ እንኳን ሊያናግሩት ፈሩ። ንጉሱ በደረሰበት የአካል ጉዳት ምክንያት ባህሪው ቢቀያየርም ከዕለታት አንድ ቀን ንጉስ ፋና ምስሎች የተሰቀሉበት አዳራሽ ሲገባ የአባቶቹን፣ የአያቶቹን፣ የነገስታትን ምስል ተመልክቶ የእኔም ምስል በዚህ ስፍራ ሊቀመጥ ይገባል በማለት አሰበ። ነገር ግን አንድ ትልቅ ጭንቀት ነበረበት። ጉድለቴ በምስሉ ላይ ከታየ ለሚቀጥለው ትውልድ እንደ ጀግና ሳይሆን እንደ ደካማ ነው የምታየው ብሎ ፈራ። በመላው ሀገሪቱ ላይ ያሉ ታዋቂ ሰዓሊዎች እንዲሰበሰቡ ትዕዛዝ አወጣ። ንጉሱ በአዳራሹ መሃል ተቀምጦ እንዲህ አላቸው፣ የእኔን ምስል እንድስሉልኝ ፈልጋለሁ። ምስሉ ግን በጣም የሚያምርና የእኔን ክብር የሚገልጽ መሆን አለበት። በሚገባ የሳለኝን ብዙ ወርቅና ብር እሸልመዋለሁ። እኔን የማያስከብር ምስል የሳለ ግን ይቀጣል በማለት ለሰዓሊዎቹ ነገራቸው። ሰዓሊዎቹ በነገሩ ግራ ተጋብተውና ፈርተው እርስ በርሳቸው ተያዩ። ከዚያም ምንም ምርጫ ስላልነበራቸው በንጉሱ ትዕዛዝ መሰረት መሳል ቀጠሉ። ብዙዎቹ ንጉሱን በነበረበት ሁኔታ አንድ አይኑ የጠፋና አንድ እግሩ የሌለው አድርገው በሚገባ ስለው ቢያመጡም ንጉሱ ግን የአካሉን ጉድለት ስዕሎቹ ላይ ሲያይ ያን አምኖ መቀበል አልፈለገምና አንድ ባንድ ቀጣቸው። አንዳንድ ሰዓሊዎች ደግሞ ንጉሱን በመፍራት 2 አይንና 2 እግር እንዳለው አድርገው ስለው አመጡ። ንጉሱ ያመጡትን ምስል ሲመለከት ይበልጥ ተቆጣ። ይሄ እኔ አይደለሁም፣ ህዝቡን ልታታሉ ትፈልጋላችሁ? እኔ አንድ አይንና አንድ እግር እንደሌለኝ ሁሉም ያውቃል። እናንተ ግን ልታፌዙብኝ ትፈልጋላችሁ ብሎ እነሱንም ቀጣቸው። ሌሎች ሰዓሊዎች ምን ብናደርግ ነው ንጉሱ ደስ የሚለው እያሉ ተጨነቁ። አንዳቸውም ወደፊት ሊወጡ አልደፈሩም። በዚያ መሃል አንድ ወጣት ሰዓሊ ስዕሉን ይዞ ወደ ንጉሱ ቀረበ። ንጉስ ሆይ እኔ ስየውታለሁ በማለት የሳለውን ስዕል ለንጉሱ አሳየው። ከዚያም ስዕሉን እያሳየ ንጉስ ሆይ ይህ የእርሶ የጀግንነት መገለጫ ነው አለ። ከንጉሱ ጋር የነበሩት ወታደሮቹና አገልጋዮቹ በሙሉ በመገረም ፈዘው ቀሩ። ይህ ወጣት የሳለው ስዕል ንጉሱን በጦርነት ጫካ ውስጥ ሆኖ የሚያሳይ ነው። በስዕሉ ላይ ንጉሱ በተቆረጠው የቀኝ እግሩ ተንበርክኮ ይታያል። ይህ አቀማመጥ የተቆረጠውን እግሩን ከመታየት ይልቅ ንጉሱ ለማለም እንዲመቸው የተንበረከከበት ያስመስለዋል። በተጨማሪም ንጉሱ ቀስቱን አነጣጥሮ ጠላት ላይ ሲተኩስ የሚያሳየው ግራ አይኑን ጨፍኖታል። ይህ አይኑ ስለጠፋ ሳይሆን በትክክል ለማለም የጨፈነ ያስመስለዋል። ንጉሱ ስዕሉን ለረጅም ጊዜ ትኩር ብሎ ተመለከተው። በድንገት ከአይኑ እንባ ፈሰሰ። ልጄ ሆይ አለ ንጉሱ ድምፁ እየተንቀጠቀጠ፣ አንተ የኔን አካል ጉዳት ሳይሆን የልቤን ጀግንነትን ይሳልከው። እኔ ራሴን እንደ ደካማ ስመለከተው፣ አንተ ግን ያንኑን ድክመቴን ወደ ጥንካሬ ቀየርክልኝ አለው። ከዚያ ቀን በኋላ ንጉስ ፋና በሙሉ ተለወጠ። ያጣው በራስ መተማመን ተመለሰለት። እንደገና ወደ ህዝቡ መውጣት ጀመረ። ልጆች በቤተ መንግስት ግቢ ውስጥ እንዲጫወቱ ፈቀደ። ራሱን በዚያ በተንበረከከበት ሁኔታ ከልጆች ጋር አብሮ መጫወት ጀመረ። ሀገሪቱም ወደ ቀድሞ ደስታ ተመለሰች። ንጉሱ ያንን ብልህ ሰዓሊ የቤተ መንግስቱ ዋና አማካሪ አደረገው። ልጆችዬ፣ በዚህ ዓለም ላይ ማንም ሰው ፍጹም አይደለም። ሁሉም ሰው የራሱ የሆነ ቁስል፣ የራሱ የሆነ ጉድለት አለበት። ነገር ግን እውነተኛ ጥበብ ማለት የሰዎችን ድክመት መቁጠር ሳይሆን ያንን ድክመት አልፈው የሰሩትን ጀግንነት ማየት መቻል ነው። የዛሬው ተረታችን ይሄን ይመስላል። በቀጣይ እስክንገናኝ መልካም ሳምንት። ቻው ቻው።